ወቅታዊ የሀገሪቱ ሁኔታ ላይ ያተኮረ ልዩ ዝግጅት በትናንትናው ስርጭታችን ወደ እናንተ ማድረሳችን ይታወሳል። በፕሮግራሙ ከፖለቲካ ፓርቲዎች ከመውራንና ከባለሀብት ተወካዮች የቀረቡትን ጽሁፎች ጥቅል ይዘት ተመልክተናል። በቀረቡት መነሻ ጽሁፎች መሰረት ታዳሚዎች ምን አሉ? የዛሬው ክፍል 2 መሰናዷችን እንዲህ ተሰናድቷል። የመልካም አስተዳደር እኮ ጉዳይ እንግዲህ ጊዜ የሚሰጥ ነገር አይደለም። ወይ ኖ ወይ የስ ልንለው ይገባ ይመስለኛል። ይሄንን ቶሎ ማንመልስ ከሆነ አሁንም ጥያቄዎች አያቁም። የህዝቦች ጥያቄዎች ብዙ ጊዜ ይደጋገማሉ፣ ይመጣሉ። ቶሎ ብለን ወይን ከልክለው ወይን ንስጠው። ጠያቂ ማህበረሰብ ፈጥረናል ነው። ለኔ ግን የፈጠራችሁት እምቢተኛ ህዝብ ነው የፈጠራችሁት። እምቢ የሚል የነጻ ሀሳብ ማንሸራሸሪያ ቦታ ጥበት የፈጠረው ፌስቡክን ወደ መዝጋት የሚሄድ መንግስት ከሆነ መንግስታችን አሁንም የዲሞክራሲ ስርዓቱ የኋልዮሽ ጉዞ አንድ መገለጫ ነው። ፈተናውን የወደቀው ኢህአዴግ ነው፣ ድንጋይ የሚወረወረው በኢህአዴግ ነውና የሚል ንግግር ተናግረው ነበርና እኔ ድንጋይ የሚወረወርበት ብቻ ሳይሆን የሚያስወረውርም ወድቋል ብዬ ነው ማስበው በኔ። አቶ በረከት ደጋግሞ ስለ ፈተናዎች አንስተዋል። ከአቶ በረከት ጋር ረጅም ጊዜ ከኢህአዴግ ባለስልጣናት በተለየ መንገድ ብዙ ጊዜ ተገናኝተናል። ፈተናውን የወደቀው ማን ነው የሚለው ላይ ግን ያስቸግራል። ኢህአዴግ ነው ተቃዋሚው ነው? መቼም የኢትዮጵያ ሕዝብ ድንጋይ እየወረወረ ያለው በተቃዋሚ ላይ ሳይሆን በኢህአዴግ ላይ ነው። በየቦታው ቤት እየተቃጠለ ያለው በኢህአዴግ ካድሬዎችና ካቢኔዎች እንጂ የተቃዋሚ አይደለም። ስለዚህ ዞሮ ዞሮ ፈተናውን መቼም አንድ ተማሪ ፈተና ያልፋል ወይም ይወድቃል። ፈተናን የወደቀው ማን ነው የሚለው ላይ አሁንም ቢሆን ኢህአዴግ ደጋግሞ ቢያስብበት ይሻላል። ምክንያቱም ዋናው ቢያንስ ፈታኙ ህዝብ እስከሆነ ድረስ ህዝብ ደግሞ እየወሰዳቸው ያሉት እርምጃዎች በደንብ ያሳያሉ። ባለፈው ክረምት በአጋጣሚ አቶ በረከት ካነሳው ጥያቄ አንዳንድ ነገሮች ላይ ተነስቼ ባለፈው ክረምት በአጋጣሚ አሜሪካ ለተወሰኑ ጊዜ ቆይቼ ነበር። አትላንታ ላይ ካገኘኋቸው የቀድሞ ኢህአዴግ ባለስልጣናት ጋር አንዱ አቶ ጁነዲን ሰዶ ነበር። በአራት ነገሮች ላይ ከሞላ ጎደል ተስማምተናል። አንደኛው ኢትዮጵያ ውስጥ ያለው ፌዴራሊዝም የይስሙላ ፌዴራሊዝም ነው የሚለው ላይ ተማምነናል። ሁለተኛ ኢትዮጵያ ውስጥ ያለው ዲሞክራሲ የይስሙላ ዲሞክራሲ ነው የሚለው ላይ ተስማምተናል። ለብዙ ዓመታት የመራሁት የኦሮሚያ ክልላዊ መንግስት ያለው ስርዓት ፌዴራላዊም ዲሞክራሲያዊም ሳይሆን የሞግዚት አስተዳደር ነው የነበረው፣ እሱን ሲመራ ነበር የሚለው ላይ ተስማምተናል። እኔም ኦሮሚያን ሳስተዳድር ነፃ አልነበርኩም የሚለው ላይም ተስማምተናል። አልተስማሙም ካለ ይጠይቁት ማለት ነው። ስለዚህ እንግዲህ ምንድነው እኔ ለማለት የፈለኩኝ ምንድነው በአጠቃላይ መሰረታዊ የኢትዮጵያ ህዝቦች አሁን እየጠየቁ ያለው ምንድነው ነው። እኔ ቢያንስ የፖለቲካል ሳይንስ አስተማሪ እስከሆንኩ ድረስ ህዝብ እየጠየቀ ያለው መሰረታዊ ጥያቄ መሰረታዊ ለውጥ ነው። መሰረታዊ ለውጥ ደግሞ አሁን አቶ በረከት ባለው መንገድ የሚመለስ አልመሰለኝም። ምክንያቱም አሁን ተመጣጣኝ ምርጫ የሚባለው ካለፈው ምርጫ በፊት ቢሆን የተሻለ ነበር። ህዝብ ትንሽ ተራምዶ አሁን መሰረታዊ ጥያቄዎችን እያነሳ ስለሆነ ማለት ነው። ነፃም ምርጫ እያካሄድኩኝ ነው ይበልም ይተው፣ እሱ የኢህአዴግ ጉዳይ ሆኖ ኢህአዴግ ግን ሁለት ምርኩዞች አሉት። አንደኛ ምርኩዙ ምርጫ ቦርድ ነው። ሁለተኛ ምርኩዙ ደግሞ ጠመንጃው ነው። ጠመንጃውን አስቀምጦ ኢህአዴግ
ምርጫ ቦርድንም ገለልተኛ አድርጎ ሁለቱም ምርኩዞቹን አስቀምጦ ከተወዳደረ በአንድ ወር እንቅስቃሴ ኢህአዴግን ለማሸነፍ ካልቻል ኢህአዴግ የሚጠይቀው 20-30 ዓመት ሳይሆን ኢህአዴግ ለ100 ዓመታት እንዲገዛን እፈርምለታለሁ ብዬ ነበር። ኢህአዴግ እንግዲህ ምርኩዞቹን አላስቀመጠም። ተወዳድሮ 100% አሸንፋለሁ ብለዋል። እንቆቅልሹ ግን ኢህአዴግ አዲሱ ፓርላማ ስልጣን ይዞ አንድ ወር በላይ ሳይቆይ ከየአቅጣጫው ቢያንስ ኦሮሚያና አማራ አካባቢ ቆይቶ የኢትዮጵያ ሕዝብ 100% መረጥኩ ባለው ላይ ድንጋይ የወረወረ መሆኑ ከዛ የተሻለ ምስክር የለም። ከንግድ ማህበረሰብ የመጣ ሰው ወደ መፍትሄው የሚቀርብ መናገሩ ደስ ብሎኛል። ከዛ በሱ አጠቃለል ኢህአዴግ አሁን ኢህአዴግን የሚያስፈልገው መታደስ ሳይሆን እንደገና ዳግማዊ ውልደት ያስፈልገዋል ያለ ይመስለኛል። እውነትም እንደ ክርስቶስ ኢህአዴግ ዳግማዊ ውልደት የሚያስፈልገው ይመስለኛል። ለዛ ከተዘጋጀ ብዙ ነገሮች የሚቀሉ ይመስሉኛል። ከዳግማዊ ውልደት ግን ኢህአዴግ የመጨረሻ ውለታ የሚሆነው ነፃና ፍትሃዊ ምርጫ በዓለም ላይ የታወቁ መስፈርቶች አሉ። እነዛ ነፃና ፍትሃዊ ምርጫን በኢትዮጵያ ሕዝብ ፊትና በዓለም ፊት ምናልባትም በታሪክ ፊትም ኢህአዴግ ያንን ማረጋገጥ ከተቻለ ከኢህአዴግ ጋር ያለንን ጠብ አቁመን ኢህአዴግ እንደምለው ወደ ልማታዊ መንግስትም ወደ ልማታዊ ስራም ወደ ዘላቂ ብልጽግናም ህዝቦችም ደግሞ መብቶቻቸውና ክብሮቻቸው ተጎናጽፈው የሚኖሩባትን ሁላችንም በእኩልነት የምታስተናግድ ዲሞክራሲያዊ ኢትዮጵያን ሀቀኛ ፌዴራሊዝምና